ከላይ ሲታዩ ጥብቅ ሃይማኖተኛ የሚመስሉ ሰዎች ስውር የአስመሳይነት ድራማ። ዛሬ በስራ ቦታችን፣ በትዳራችን፣ በቤተሰባችን፣ በጓደኝነታችን ወይም በአካባቢያችን ለሰዎች ጠንካራ የሃይማኖት ሰዎች እንደሆኑ የሚታወቁ ነገር ግን እኛ በቅርብ የምናውቃቸው እና ሁሌም ነገር ስራቸው የሚያስገርምና ጥያቄ የሚፈጥሩብን ሰዎችን አስገራሚ ስውር ባህሪና ስነ ልቦና አብረን እንፈትሽ። አንድ ምሳሌ እንመልከት። አቶ አበበ ይባላል። በአንድ የገቢዎች መስሪያ ቤት ውስጥ በመካከለኛ የሥራ ኃላፊነት ተመድቦ ይሰራል። አበበ የፕሮቴስታንት እምነት ተከታይ ሲሆን ሁሌም ስለ ኢየሱስ ክርስቶስ መልካምነት ይሰብካል። ሁሌም ኮምፒውተሩ ላይ መዝሙር ከፍቶ ያደምጣል። በሚኖርበት አካባቢ በሚገኝ የፕሮቴስታንት ቸርች አስተባባሪ እንደሆነ ይናገራል። ስለ ሃይማኖት አስፈላጊነትና የፈጣሪ መልካምነት ይሰብካል። አበበ ባለ ትዳርና የሁለት ልጆች አባት ነው። ሁሉም የሥራ ባልደረቦች የሚያውቁት መልካምና ጠንካራ መንፈሳዊ ሰው እንደሆነ ነው። ነገር ግን አበበን በቅርበት የምናውቀው በመሆኑ ስለሱ ሁሌም የሚገርመንና ሁሌም አስመሳይ ሃይማኖተኞችን የሚወክሉ ሶስት ነገሮችን እንንገራችሁ። አበበ የኦዲት ባለሙያ ሲሆን በሱ በኩል ኦዲት ከሚደረጉ ነጋዴዎች ላይ በሚያስደነግጥ ሁኔታ ከፍተኛ ገንዘብ ጉቦ ይቀበልና ከክፍያ ነፃ ያደርጋቸዋል። ሁለተኛ፣ አበበ ባለትዳር ቢሆንም ለአንዲት ሲንግል ማም የሥራ ባልደረባው የሚገዛላት ልብስ፣ ጫማ፣ ሰዓት፣ ሽቶ ለሚስቱ አይገዛም። ይህች ሴት በአበበ የፋይናንስ ምንጭነት ከሚስቱ በላይ ዘናጭና ሽቅርቅር ናት። ሁለቱ ለፊልድ ስራ ከከተማ ከወጡ የሚያሳልፉትን ሮማንቲክና ቅንጡ ፍቅር መረጃውን በቅርበት እናውቃለን። ሶስተኛ፣ አበበ ራሱን በስራው ጎበዝ፣ በእምነቱ ጠንካራና ምርጥ ሰራተኛ አድርጎ የሚቆጥር ሲሆን ከሱ በታች ላሉ ሰዎች ያለውን ንቀትና ሊተቹት የሞከሩ ሰዎች ላይ የሚያሳድረው ጥላቻ ሁሌም ያስደንቀናል። ታዲያ በሁሉም ሃይማኖቶች አበበን የሚመስሉ አዘውትሮ ቤተክርስቲያንና ቸርች የሚመላለሱ በቀን 5 ጊዜ የሚሰግዱ በውጭ ሲታዩ መንፈሳዊና መልካም ሰው ነገር ግን ቀርበን ስናውቃቸው የሚያስገርሙን ሰዎች 7 አስቀያሚ እውነታዎችን የስነ ልቦና ጥናት ይነግረናል። አንደኛ፣ እነዚህ ሰዎች አእምሯቸውን ልክ እንደ ቁም ሳጥን ለሁለት ከፍሎታል። አንደኛው ሳጥን ቅዱስ፣ ጾመኛ፣ ሰጋጅና ሃይማኖተኛ ማንነት ያለው ሲሆን ሁለተኛው ደግሞ የስጋ ፍላጎታቸው፣ ክህደታቸውና ስውር ኃጢአታቸው አለበት። እናም ኃጢአትን ለመስራት በፍጹም አይፈሩም። ለምሳሌ በትዳራቸው ላይ ሲያማግጡ ወይም ችት ሲያደርጉ ሁለተኛውን ሳጥን ይከፍቱታል። ልክ ያንን ተግባር ፈጽመው ሲመለሱ ግን ሳጥኑን ዘግተው ወዲያውኑ ምንም ሳይመስላቸው ጸሎታቸውን ወይም ስግደታቸውን ይጀምራሉ። አንደኛው ማንነታቸው ከሌላኛው ማንነታቸው ጋር በፍጹም እንዲገናኝ አይፈቅዱም። ኃጢአትን ሲሰሩ እንደሌላው ሰው ያለምንም የሊና ወቀሳ ነው። ሁለተኛ፣ እነዚህ ሰዎች ሃይማኖትን የሚያዩት ልክ እንደ ቼክሊስት ነው። ዛሬ አስቀድሻለሁ፣ አዎ፣ ጾሜያለሁ፣ አዎ፣ ሰግጃለሁ፣ አዎ። እናም እነዚህን ስለፈጸሙ ብቻ ራሳቸውን እንደ ጻድቅ ይቆጥሩታል። ከቤተክርስቲያን ወይም ከመስጊድ እንደወጡ ግን ሰውን ማማት፣ መዋሸት፣ ማጭበርበርና ሰውን መበደልን እንደ ቀላል ነገር ያዩታል። ሶስተኛ፣ እነዚህ ሰዎች በውጭ ሲታዩ እጅግ ትሁት፣ አንገት ደፊና ሃይማኖታዊ ቃላትን የሚያዘውትሩ ቢሆንም ማንም በማያያቸው ለምሳሌ በባለቤቶቻቸው ላይ፣ በቤተሰባቸው ወይም በቤት ሰራተኞቻቸው ላይ ግን ጨካኝ፣ ተሳዳቢ፣ አምባገነን ናቸው። አራተኛ፣ እነዚህ ሰዎች ራሳቸውን ጻድቅ፣ ሌላው ሰው ሁሉ ግን ፈጣሪውን የከዳ አድርገው የሚያስቡና ያኛው አይጾምም፣ ያኛው ሱሰኛ ነው፣ ያኛው ጠጭ ነው፣ ይህች እንዲህ ለበሰች፣ ያኛው እምነት የለውም፣ ያኛው አይሰግድም እያሉ በሌላ ሰው ኃጢአት ላይ ያተኩራሉ። አምስተኛ፣ እነዚህ ሰዎች ፈጣሪን የሚያስቡት ልክ እንደ ምድራዊ ነጋዴ ነው። እኔ ከጾምኩ፣ ከሰገድኩ፣ መስጊድና ቤተክርስቲያን መሄድ ካዘወትርኩ እኔ የምሰራውን ሌላውን ሌብነትና ኃጢአት አይቶ እንዳላየ ያልፋል ብለው ያምናሉ። ከዚያም ኃጢአትን በድፍረት መስራት፣ በጸሎትና በስግደት ሊያስተሰርዩ ይፈልጋሉ። ስድስተኛ፣ እነዚህ ሰዎች ፍቅር በውስጣቸው የለም። ሁሌም የሚያስቀድሙት ራሳቸውንና የራሳቸውን ፍላጎት ሲሆን ምስኪንም መርዳት፣ ለተበደለ ሰው መቆርቆርና ሰውን ማፍቀር ላይ ልባቸው ድንጋይ ነው። ሰባተኛ፣ እነዚህ ሰዎች በስራ ቦታቸው ጉቦ ከመቀበል፣ ሰውን ከማጭበርበር፣ የመስጊድና የቤተክርስቲያን ብር ከመብላት ወይም ፍትህን ከማጉደል ወደ ኋላ አይሉም። ይህን ሰርተው ቢጸልዩና ቢሰግዱ ሁሌም ፈጣሪ ይቅር እንደሚላቸው ስለሚያስቡ ሁሌም አዘውትረው ያደርጉታል። እኛም እንላለን እምነትና ፈሪሃ እግዚአብሔር እንጂ ሃይማኖት አያድንም። ለመንቃት ጊዜው አሁን ነው። ንቃት ቲዩብ